ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንግዲህ ከረጅም ጊዜ በኋላ የ2 ሳምንት ሜይ ቢ 3 ሳምንት ይሆነኛል በአዲስ ቪዲዮ ተመልሰናል ማለት ነው። ያው ስራ ያለመመቻቸት ጉዳይ ነው። በዚህ ዩቲዩብ ቻናል ላይ በጣም ብዙ ለእናንተ የሚጠቅሙ ቪዲዮዎችን ፖስት አድርጌላችኋል ማለት ነው። ለጀማሪም ለምትሰሩም እየሰራችሁ እዚህ ሙያ ላይ ላላችሁትም ይጠቅማችኋል የሚለውን ቪዲዮ እየለቀኩላችሁ እና ከዚህ ዩቲዩብ ቻናል ብዙ ነገር እንደተማራችሁ ተስፋ አድርጋለሁ ማለት ነው። ያው ስራም ትንሽ ቢዚ ስለሆነ የተለያዩ ነገሮች ስላለ ነው ቪዲዮም ቶሎ ማለቅላችሁ እንጂ በቻልኩት መጠን የማውቀውን ነገር እናንተ ሼር ለማድረግ ሞክራለሁ ማለት ነው። ወደ ዛሬ ቪዲዮ ሀሳብ ከመግባታችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው ዩቲዩብ ቻናል ወደ ዋንኬ እየደረሰ ነው እና ሰብስክራይብ በማድረግ ያው እንግዲህ ዋንኬ በቅርቡ መግባታችን አይቀርም ማለት ነው እና ያው ኮመንትም የምትፈልጉት ጥያቄ ካለ ያው እንደተለመደው ኮመንት መጠየቅ ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ሀሳብ የሆነ አጠር ያለች ነው። አሁን እንደሚታወቀው ኢትዮጵያ ውስጥ የፔመንት የኳስ ቻናሎች አሉ እንደሚታወቁ ማለት ነው። ዲኤስቲቪ የሆነ ታይም ላይ ካናል ፕላስ ነበረ። ካናል ፕላስ ያው ቡንደስሊጋን የጀርመን ምናምን የተወሰኑ ሊጎች ነበር ሲያሳይ ነበረ። ያው እንደሚታወቀው ካናል ፕላስ ሙሉ በሙሉ ከኢትዮጵያ ወጥቷል ማለት ነው። በአሁኑ ሰዓት ሙሉ በሙሉ እየሰራ ያለው ዲኤስቲቪን ህጋዊ ማለት ነው በየወሩ ፔመንት ከፍለን የምናየው ማለት ነው ዲኤስቲቪ ነው ማለት ነው። ያው እሱ እንደ በፊትም ከበፊት ጀምሮ የተለመደ ነገር ነው። በአሁኑ ሰዓት ግን የተለያዩ አማራጮች እናያለን። አሁን እንደሚታወቀው ኢንተርኔት በየቤታችን ኖርማል እየሆነ ነው እና ዋይፋይ ምናምን። ስለዚህ በኢንተርኔት የምናያቸው በአፕሊኬሽን እየጫን የምናያቸው የኳስ አማራጮች አሉ ማለት ነው። እንደነ ያሲን፣ ክሪኪ ቲቪ ምናምን በጣም ብዙ አሉ። ስኮር 808 ለምሳሌ ዌብሳይት ላይ ገብተን የምናየው ማለት ነው። እና የምንላችሁ ነው ኢትዮጵያ ውስጥ በአሁኑ ሰዓት የሚሰሩ ሳተላይት ኳስ የሚያሳዩ ሳተላይቶችን በዛሬው ቪዲዮ ነግራቸዋል ማለት ነው። ምናልባት ይጠቅማቸዋል በሚለው ነው። አፕሊኬሽን ደግሞ አሉ በጣም አሪፍ የሚባሉ አፕሊኬሽን። ትንሽ የሚደብሩ አፕሊኬሽኖች የሆነ ሰዓት ላይ አፕዴት ይፈልጋሉ ወይም ደግሞ ክራክ ስለሆኑ የሆነ ሰዓት ላይ ይዘጋሉ። ያው ምናልባት ክሪኪ ነው ምናምን የሚለው እሱ ነው በጣም በአሁኑ ሰዓት በጣም አሪፍ እየሰራ ያለው ማለት ነው። እና አፕሊኬሽኖችም አለ የኔ ቴሌግራም ቻናል ላይ እዚህ ጋር እንደምታዩት ስሙንና ኪውአር ኮድ አስቀምጣላችኋለሁ የኔ ቴሌግራም ቻናል ላይ እሱ ላይ ገብታችሁ ማውረድ ትችላላችሁ። አዳዲስ አፕሊኬሽኖች አፕዴት በሆኑ ሰዓት ከተለያዩ ዌብሳይቶች ላይ እያመጣው ዳውንሎድ እያደረኩ እዛው ቴሌግራም ላይ መለቅላችሁናል እና የኔ ቴሌግራም ቻናል ላይ እዚህ ጋር ኪውአር ኮዱን ስካን በማድረግ መቀላቀልና የተለያዩ መረጃዎችን በየታይም ላይ አፕዴት እያደረኩ ለእናንተ መለቅላችሁ ነው ማለት ነው። በነገራችን ላይ ያው እስከዛሬ ቪዲዮ ላይ የምታውቁት በድምጽና ወይ ተምብኔል ላይ የምታዩ ማለት ነው። በተምብኔል አሁን ያው በቪዲዮ መጥቼላችኋል ማለት ነው። እና ኢትዮጵያ ውስጥ በአሁኑ ሰዓት የሚሰራ ፍሪ የሚባል የኳስ እንትን ኖርማሊ የለም፣ ያው በፔመንት ካልሆነ በስተቀር ማለት ነው። እንደሚታወቀው አሞስ ነበረ። አሞስ ሙሉ በሙሉ ከኢትዮጵያ ከቨሬጅ የለውም ማለት ነው። በአሁኑ ሰዓት ያው ሌላ አካባቢ ከቨሬጅ አለው፣ ወደ ኢትዮጵያ ግን ያው አዳዲስ ፍሪኩዌንሲ ስለቀየረ ሙሉ በሙሉ ወደዚህ እየሰራ አይደለም ማለት ነው። ምናልባት በአፕሊኬሽን ምናምን ልናገኘው እንችላለን፣ ግን እንደ ኖርማል በፊቱ ከሪሲቨሩ ጋር የሚመጣልን ሰርቨሮች ነበሩ ማለት ነው። እነ ፈንካም ፎሬቨር ጂሼር የሚባሉ ፍሪ ማለት ነው። በእነሱ ሰርቨር አማካኝነት እንጠቀም ነበረ። አሁን ግን ሙሉ በሙሉ አሞስ እየሰራ አይደለም። እሱ ያው የሚደብር ነገር ነው። እንግዲህ ስለሱ ቪዲዮ ሰርቼላችኋለሁ። አሞስ ነበረ፣ ያው እሱም ነፃ የሚባል አለ። ያው ሪሲቨሩ ስገዙ ያው ሰርቨሩ ስለተካተተበት ነው እንጂ ከአመት በኋላ ኤክስፔርድ ሆኖ ድጋሚ ታስሞላላችሁ ማለት ነው። ነፃ የሚባል ብዙ ነገር የለም። ለምሳሌ እነ ቫርዚ ፉትቦል ነበሩ ነፃ ከሚባሉት ውስጥ ማለት ነው። እነ ቫርዚ ፉትቦል ያው ፍቃዳቸው ከተነሳ ቆይቷል፣ እያሳዩ አይደለም። እንትን ራሱ ሻምፒዮንስ ሊግ እና ኤሮፓ ሊግ ራሱ በስርዓቱ እያሳዩ አይደለም። ያው በፊት እንደሚታወቀው ቲቪ ቫርዚሽ ያሳያል ማለት ነው። ከዛ በኋላ የሆነ ታይም ላይ ሙሉ በሙሉ ትተዋል ማለት ነው። በራሳቸው በአንቴና ዲቪፒኤስ ነው ምናምን የሚባለው ብቻ ካልተሳሳትኩ በአንቴና ይለቁ ነበረ ማለት ነው። ይለቃሉ ማለት ነው። በአሁኑ ሰዓት በኖርማል በሳተላይት ስላቆመዋል ማለት ነው። እሱ ነበረ በኖርማል የምንጠቀመው ማለት ያለምንም ክፍያ ኖርማል እናሰራለን። ለምሳሌ ኢትዮሳት ካሰራን በኋላ ከላይ አናቱን ገዝተን ስዊች አድርግተን በቀላሉ እናሰራለን። ለባለሙያ ብቻ የምንከፍለው ነው ያለው። ያው ትንሽ ከሚደብረው አንዱ ቨርዞች የመቆራረጥ ነገር ያመጣል። ምክንያቱም ሳተላይቱ እንትን ቻናል የሚለቀቅበት ሩቅ ስለሆነ ወደኛ ከቨሬጅ ብዙ የለው ማለት ነው። ያው በደንብ ከተሰራለን ኤልኤንቢ አሪፍ ኤልኤንቢ ከተገጠመ በደንብ ይሰራል ማለት ነው። እና ብዙ ሳተላይቶች መጥተዋል። እነ ኢድማን አዘርባጃን የሚባሉ አልቆዩም፣ እየተቋረጡ እየተዘጉ ምናምን የሆነ ጊዜ በቃ ወሬ የሆኑና ይጠፋሉ። ዩቲዩብ ላይ ደግሞ ብዙ ቻናሎች ነበሩ እነ ቢን ስፖርትን ሲከፍቱ የነበሩ ማለት ነው። እነሱ ራሱ ሙሉ በሙሉ ተቋርጧል። እና በአሁኑ ሰዓት ፍሪ የሚባል የኳስ ቻናል እንደዚህ አታገኙ። ግን ያው ለምሳሌ ቀለል ብሎ በትንሽ ዋጋ ከፍላችሁ የምታዩበት ቤታችን ባለ ሪሲቨር የምናየው ከአንድም 2-3 ቪዲዮ ሰርችላችኋል ማለት ነው። ኤስሲፒቲቪ ነው። ኤስሲፒቲቪ በጣም አሪፍ የሚባል እንትን ነው ማለት ነው፣ ቻናል ነው ማለት ነው። ምክንያቱም ከ60 ሳህን በታች ለምሳሌ ካናል ፕላስ 55 ነች፣ ከ55 ሴንቲሜትር ሳህን በሱ ጀምሮ ይሰራ ማለት ነው። ስለዚህ በጣም ይሄ አሪፍ ነው ማለት ነው። ምክንያቱም ተጨማሪ ትልቅ ሳህን አያስፈልግም፣ ኤልኤንቢ አያስፈልግም። ኖርማል ኢትዮሳት ካሰራን በኋላ በቀላሉ
እንትን እንላለን ማለት ነው። ሰርቨሩን ብቻ አስሞልተን እንጠቀማለን። ያው ስለሱ ሙሉ ላወራላችሁ አይደለም። ስለሱ ቪዲዮ የምትፈልጉ ከሆነ አለ ፒን አደርግላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። እና ያው ሪኮመንድ ለማድረግ ነው በዚህ ቪዲዮ አላማ ማለት ነው። አሪፍ የሚባለውን የኳስ ቻናል ማለት ነው። ስለዚህ አቅሙ ካላችሁ ያው ዲኤስቲቪ ከፍላችሁ ብታዩ አሪፍ ነው። ምክንያቱም ያው በከፈላችሁ ልክ ስለምታዩ ምንም እንዲህ ተቆራረጠብኝ ምናምን የሚባል ተዘጋ የሆነ ጨዋታ ሰዓት ምናምን የሚባል ነገር የለም። ያው ማንንም እንትን ለማድረግ ሰፖርት ለማድረግ ፈልጌ አይደለም። ያው ሪያሊቲ ነው የምነግራችሁ ማለት ነው። ግን ያው አቅም ከሌላችሁ ያው እንደሚታወቀው በጣም ያው ፔመንት ቻናሎች በጣም ውድ ስለሆኑ ያው በትንሽ ብር ምናምን ያው ማየት ስለለመድን እንደዛ ሲሆን ደግሞ እነ ኤስሲፒቲቪ በጣም አሪፍ የሚባሉ ነው ማለት ነው። ቢያንስ ወደ አመት ሜይ ቢ የሚጠጋቸው ይመስለኛል፣ ሳይበልጥ አይቀርም። እስካሁን ብዙ እስከዚህ ያህል ያየሁት ችግር የለም ማለት ነው። በጣም አሪፍ የሚባል ነው። የመቆራረጥ ነገር አንዳንዴ ምናምን ካልሆነ በስተቀር ምክንያቱም ከምንከፍለው ክፍያ አንጻር ስናየው ኖርማል ነው። ያው አሁን ዋጋውን ያው እዚህ ጋር መጥራት አልፈልግም። ያው በየ3 ወር ምናምን ፓኬጅ አለ። እንደ ፓኬጃችን እየመረጥን እንጠቀማለን። እና ያው ሪሲቨሮች ላይፍ ስታር፣ ጎልድ ስታር፣ ሱፐር ስታር እነሱ ሪሲቨሮች ላይ ነው ያለው ማለት ነው። በእነሱ ነው ሰርቨሩ እየሰራ ያለው ማለት ነው። እና ኤስሲፒቲቪ ብታስገቡ እንደኔ ሪኮመንድ አደርጋቸዋለሁ። ያው የዚህ ዓመት ያው ጨዋታዎች አልቋል። ፕሪሚየር ሊግም ያው ተገባደዋል። ያው ሻምፒዮንስ ሊግ እና የተወሰኑ ጨዋታ ዩሮፓ ሊጎች ቢቀሩ ነው፣ እነሱም እየሄዱ ነው። እና ለሚቀጥለው ጨዋታ ኤስሲፒቲቪ አሪፍ ነው ብዬ አስባለሁ። ምናልባት ደግሞ ቲቪ ቨርዝሽ የማሳየት ቻንስ ይኖራል ማለት ነው። ያው አይታወቅም። እና ኤስሲፒቲቪ ብታስገቡ እንደኔ ሪኮመንድ አደርጋቸዋለሁ ማለት ነው። እናንተ የሚባል ደግሞ ሳተላይት አለ፣ ፒቲቪ የምትባል ሳተላይት አለ። ፒቲቪ መቼም የቆየ ነው በጣም የምታውቁ ሰሪዎች፣ የቆየችው ሰሪዎች ታውቁታላችሁ። ፒቲቪ በ180 በሲባንድ ኤልኤንቢ ኩባንድ እና ሲባንድ የሚባል ኤልኤንቢ አለ። በሁለቱ የተለያዩ ኤልኤንቢዎች ናቸው። ሲባንድ በሳሙና ውስጥ ሳሙና የምትባላለች የምትገባ ዲቫይስ በሱ ነው ሲሰራ የነበረው። አሁንም ራሱ እየሰራ ነው። ያው የፓኪስታን ቻናል ነው፣ በራሳቸው ቋንቋ ነው። ግን ያው ጨዋታ የትኛውንም ጨዋታ ያሳያል። ያው የሚደብረው ትልቁ ሳን በአሁኑ ሰዓት እንደምታውቀው ጠፍቷል ማለት ይቻላል። 180 በስንት ሰው ብታገኙ ነው? በዚህ ላይ ሲባንድ ኤልኤንቢ ውድ ነው፣ አታገኙትም በዚህ ላይ ማለት ነው። ስለዚህ ፒቲቪ የሚባል አማራጭ አለ ማለት ነው። አሉ ደግሞ ወደ ሰሜኑ ክፍል የሚሰሩ ማለት ነው ብዙ የኳስ ቻናሎች አሪፍ ቨርዚሽ ነው ምናምን ስሙን ካልተሳሳትኩ ማለት ነው። እነሱ አሉ ወደኛ ሀገር ወደዚህ ወደ መሀል ሀገር ምንም ከቨሬጅ የሌላቸው ማለት ነው። ስለዚህ በአሁኑ ሰዓት ያለው አማራጭ ከቻላችሁ ኤስሲፒ ማስገባ፣ ካልሆነ ደግሞ ቤታችሁ ዋይፋይ ወይም አንሊሚትድ ኢንተርኔት 4G ወይም 5G ካላችሁ በቀላሉ ቲቪያችሁ ስማርት ከሆነ ቀጥታ አፕሊኬሽኖችን ከቴሌግራም የተለያዩ ቴሌግራም ቻናሎች ላይ በማውረድ ቀጥታ አፕሊኬሽኑን ጭናችሁ ኳሶችን መከታተል ትችላላችሁ ማለት ነው። ያለበለዚያ ደግሞ እንደዚህ ያው ለምሳሌ አፕሊኬሽን መጫንም ካልተመቻችሁ ወይም ቲቪው ማይሆን ከሆነ ስማርት ካልሆነ በቀላሉ ምን ታደርጋላችሁ? ስልካችሁ ላይ እንትን ብላችሁ ጭናችሁ በስልካችሁ ማየት አማራጭ ነው ግድ ስለሆነ ማለት ነው። እና የተለያዩ አፕሊኬሽኖች ደግሞ የቴሌግራም ቻናል ላይ ያው በድጋሚ እነግራችኋለሁ በመቀላቀል ማውረድ እና የተለያዩ መረጃዎችን መለቅላችሁ ነው። እና በኢትዮጵያ ውስጥ በአሁኑ ሰዓት አሪፍ የሚባለው ነገር ሪኮመንድ ላድርጋችሁ የሚለውን ነገር ነው። በዛውም ያው ስለጠፋ የተወሰነ ነገር ልንገራችሁ ብዬ ነው። እንግዲህ ማንኛውም ጥያቄ ካላችሁ ኮመንት ስር ማስቀመጥ ትችላላችሁ ማለት ነው። በዚህ በዲሽ ስራ መሀል በዲሽ ስራ ያለውን ነገር መጠየቅ ትችላላችሁ ማለት ነው። ምን ቲቪ ልግዛ ምናምን የሚባለው ነገርም ጠይቁኝ። እኔ በቻልኩት መጠን ለእናንተ አሪፍ ነገር ሪኮመንድ አደርጋችኋለሁ ማለት ነው። እንግዲህ የተለያዩ አዳዲስ ቪዲዮዎችን ለማምጣት ደግሞ ሞክራለሁ። የእናንተ ግዴታ ሰፖርት ያስፈልገኛል ማለት ነው። አንድ ቪዲዮ ከታየ በኋላ ግዴታ ላይክ ማድረጋችሁ አትርሱ ማለት ነው። ምክንያቱም ላይክ ሲደረግ ለምሳሌ 1000 የታየው ቪው ላይክ ባደረጋችሁ ቁጥር እጥፍ ሊሆን ይችላል እና ለእኔ በጣም አሪፍ ለእኔ በቃ ሞራል የሚሆን እና ለእናንተ ምን የሚከብድ ነገር የለም። ላይክ የምትለውን በተን ብቻ አንድ ጊዜ በመንካት ኮመንትም ካላችሁ ጥያቄ መጠየቅ ትችላላችሁ። ላይቭም እስቲ ከተመቻቸ ላይ ላይቭም ገብተን ሁላችንም እውቀታችንን ሼር የምንደራረግ ይሆናል ማለት ነው። በድጋሚ የቴሌግራም ቻናል ላይ ጆይን በማድረግ የተለያዩ መረጃዎችን እናገኙ ማለት ነው። እንግዲህ ዛሬ ቪዲዮ ይሄን ይመስላል ማለት ነው። የተወሰነ ነገር ቢያንስ ልንገራችሁ ብዬ ነው ማለት ነው። እንግዲህ ማንኛውም እንዲሰራላችሁ የምፈልጉ ቪዲዮ ካለ ኮመንት ስር ንገሩኝ ማለት ነው። በቻልኩት መጠን ሰራላችኋለሁ። እንግዲህ እስከዚህ ደቂቃ ስለተመለከታችሁ በጣም ነው የማመሰግነው ማለት ነው። በሚቀጥለው አሪፍ ቪዲዮ የምንመለስ ይሆናል ማለት ነው። እስከዛ ድረስ ሰላም ጤና ለሁላችን።